የግጥሜ ርዕስ የታባሽ ይሰኛል። ፍቅሬን ገፍተሽ ሄደሽ ስታላዝኝ ዋልሽ የታባሽ እንኪ ስልሽ ስድብ መስሎሽ ታማኝ ልቤን ያሰቃየሽ ኧረ የታባሽ ምርጥ ልጅ ነበርኩኝ ይኸው ቀረሁብሽ የታባሽ የተነካካ አልፈልግም በቃ የታባሽ ግጥሜ ያው ቤት የማይመታው እንዳይፈርስባችሁ ፈርቶ ነው። ከለታት አንድ ቀን ማልያ ተነስቼ ከደጃፍ ቁጭ ብዬ አንዲት ገና ቆንጆ እንስራዋን ይዛ ስትሄድ ውሃ መቅጃ ልብ ወደቀባት የነካኝን እንጃ ያረገችው ጫማ የለበሰችው ልብስ የእውነት ለመናገር የኔን ባስተያየው ካጠገቧ ማይደርስ መለስ አልኩኝና ሰዎችን ብጠይቅ ባሌላትም አሉኝ። ባሌላትም ሲሉኝ ሄድኩና ከቤቷ ብጠይቃት ጊዜ ፈገግ አለ ፊቷ። ብትሬን አኖርኩኝ ተዝናናሁኝና ከመሪው ቁጭ አልኩኝ ደገፍ አልኩኝና ሳይ ይህ ነው ያች ወይዘሮ መታ ከማጀቷ ገብታ እንቁላል ዘይቷን አብራ ትሰራና እራት እንብላለች ቀኑ ሳይመሽ ገና። እኔም እንግዲህ ነኝ መልሱ ቢሸግረኝ ጠግብ ያለው አልኳት ልበላ ያማረኝ። የኔን መልስ ስታ ይዛ ከተፋለች ምግቧን አዘጋጅታ እንቁላል መረቄን ስጋዬን በልቼ ከዛ ቁጭ እንዲያልኩኝ ተዛሉ ልጆች በሆድ ያሰብኩና ዝም ብዬ ቁጭ አልኩኝ። እስከምንተኛ ነው እኔ ቸኮልኩኝ። የሸገረኝ ደግሞ እግሬ ሸካራ ነው። ቲሽ ልጠብ ያለች እንዴት ላደርገው ነው? የፈራሁት ነገር ውሃዋን አሙቃ ልጠብ አለችኝ። ጫማ አድርጌ ነበር ለመልስማ አመቸኝ። ጫማ ያደረኩት አጥቤ ነው አልኩኝ። ከተቀመጥኩበት ትንሽ መጠጥ መሳይ እየቀማመስኩኝ አላስችለኝ ብሎ ድንገት ዘወር ስል ወዲያኛው ክፍል ተሰርቷል አልጋዋ። ገና ሳንተኛ አጥግቦ ሽታዋ ነቃችብኝና ግባተኛ አለችኝ። ከጓዲያ ሄዲና የኔን ጉር ለማየት ከዚያው ቀረችና ከዚያ ተነስቼ ከጓዲያ ብገባ ያስቦንጅ ፍራሽ ይዞይ ከምድር ገባ። ያለው ከያማ በኋላ ልብሷን አወጣጣ ተኛሽ ካጠገቤ። ልነካት ያልኩት ሰው ችፍ አለብኝ ላቤ። ቲሽ አይገርምላችሁም ወገኔ? ይህ ሁላ ጉር ሲያልፍ ለካስ በልሜ ኑሯል። ቲሽ ታደርገኛለህ እንደ ዶሮ መረጥ ባጭር ተሰርተህ ቅዳሜ ተረዘህ እሑድ ተወልደህ ሰኞ ክርስትናህ ማክሰኞ ሰርግህ ከምንምን ታደርገኛለህ አያና ደማሙ ገርገር አያና ደማሙ በለው አያና ደማሙ የኔ ውድ በጣም ነው የምወድሽ። እኔም በጣም ነው የምወደው የኔ ውድ። ስለምን እያሰብሽ ነው? ያው አንተ የምታስበው ነው። እኔማ ሰው ባለጌ